$20 ሉዝ ካረኩ የመጀመሪያውን የፈንድድ አካውንቴን ብሎ አረገዋለሁ ማለት ነው። ኦልሞስት አሁን በዚህ በቻሌንጅ አካውንት ትሬድ ማድረግ ከጀመርኩ ኦልሞስት 1 ወር ሆኖኛል እና $5,000 ፈንድድ አካውንት ነበረ። አሁን ያለ ነው $4,721 ላይ ያለ ነው ማለት ነው። ብሎ ለማድረግ አካውንቱን $21 ይቀረኛል። what happened የሚለውን እስቲ በዚህ ሳምንት ኤክስፔክት ሳረጋቸው የነበሩ ፔሮች የመጀመሪያው ያው ዲኤክስዋይን ኤክስፔክት ሳረግ የነበረው አናዘር ሃይ ሰርቶ ሎ እነዚህን ሃዮች ቴክ አድርጎ ሎ እንዲሰራ ነበር ኤክስፔክት ሳረግ የነበረው፣ ግን እኔ እንዳሰብኩት ሳይሆን ጀስት ፕራይስ ዝም ብሎ ነው ሪትረስ እያደረገ የነበረው። የባለፈው ሳምንት አናሊሲስን ካያችሁ I was expecting for price to make another high ምክንያቱም ከዚህ ፌር ቫልዩ ጋር ፕራይስ ሪያክት እያደረገ ነበር። አርብ ላይ ካያችሁት አናዘር ሃይ ሰርቶ ካውንተር ትሬድ ሴል ለመግባት ነበር እየጠበቁ የነበረው፣ ግን ጀስት ፕራይስ ፌል አድርጎ ይህን ሃይ ሳይወስድ ሴል ስትራክቸር እየሰጠ ይገኛል ማለት ነው። ሌሎቹ እየጠበቋቸው የነበሩት ትሬዶች ጂቢፒ ሲኤችኤፍ ወደዚህ ይህን ሊኩዊዲቲ ቴክ አድርጓል። አናዘር ሃይ ነበር ኤክስፔክት እያደረጉ የነበረው። የመጀመሪያው ትሬድ የሳምንቱ መጀመሪያ የገባሁት ጂቢፒ ሲኤችኤፍ ነው። ይህንንም ዊክሊ አናሊሲስ ላይ ካያችሁት አርብ ዕለት ይሄ ሀፕን አደረገ። ማርኬት ኦፕን እንዳደረገ ምናልባት አግሬሲቭሊ ትቶ ሊሄድ ይችላል፣ ግን ኢንትሪ ካገኘው ገባዋለሁ ብዬ ነበር። what happened is ጀስት ማርኬቱ ኮንሶሊዴት እያደረገ ነበረ። ፕራይስ መጣ፣ ኤዥያን ሎ ወሰደ። ደሞመንት ኤዥያን ሎ ሲወስድ እዚህ ጋር ልገባው ነበር፣ ግን ካያችሁት ኦልሞስት ለንደን ሴሽን እያለቀ ነው። ዳት ሚንስ እዚህ ጋር ብዙ ቮሊዩም አይኖርም ብዬ አሰብኩና ከገባሁት እና ዊክአውት ሊኖር ይችላል ብዬ ስላሰብኩ ይህን ትሬድ አልገባሁትም። ግን እንደምታዩት ዊክአውት አድርጎኝ ነው ሄደው ትሬዱ ማለት ነው። ውድ ሀቢነ ግሬት ትሬድ ነበር የሚሆነው ለንደን ሴሽን እዚህ አካባቢ 4 AM አካባቢ ላይ ቢሆን ኦር ኒውዮርክ ሴሽን ላይ ቢሆን። ከዛም በኋላ ወራይ ዲድ ኢዝ ልክ እንደምታዩት ኒውዮርክ ሴሽን እዚህ ጋር ኒውዮርክ ኦፕን አደረገ። ስለዚህ ለንደን ላይ በለንደን እና በኒውዮርክ መሀል ፕራይስ ኤክስፓንድ አደረገ። ስለዚህ ኮንቲኒሽን ነበር እዚህ ጋር እየጠበኩ የነበረው ማለት ነው። ሞመንት ችን ሪጀክሽን እንዳገኘው ከ5 ሚኒት ኢንትሪ ፈለግኩና ከ5 ሚኒት እንደምታዩት 5 ሚኒት እዚህ ጋር ሎን ቴክ አድርጎ ስትራክቸር ሽፍት ሲያደርግ ባይ እዚህ ጋር አግሬሲቭሊ እዚህ ጋር ገባን ማለት ነው። እንደን ፕራይስ ኤክስፓንድ አደረገ። ለሞመንት ይችን ኤክስፓንሽን እንዳየው ጀስት ብሬክ ኢቭን አደረኩት ትሬዱ ማለት ነው። ኢቭን ይችን ሁላ እየጠበቅኩ ነበር። ልክ ምን ሀፕን አደረገ? ትሬዱ መጣ፣ ከዛ ወደ እኔ ፑልባክ ማድረግ ጀመረ እና ይችን ሀይ ሰራ አጌን፣ ከዛ ፌል አረጋት ማለት ነው። ለሞመንት ይችን ቴክስ ያረጋት ችሎ እንደምታዩት እዚህ ጋር ቴክስ ያረጋው። ኦኬ ከዚህ በኋላ ፕራይስ መመለስ የለበትም። ከተመለሰ በእርግጠኝነት ኤስኤል ነው የሚነካው ብዬ ትሬዱን እዚህ አካባቢ ያረኩት ማለት ነው። ብሬክ ኢቭን ላይ ያረኩት። እንደምታዩት በብሬክ ኢቭን ይህን ትሬድ ወጣ ማለት ነው። የመጀመሪያው ሰኞ ዕለት ቴክ ያረኩት ትሬድ ይሄ ነበር። ይህንተን ቀጣዩ ዩሮ ካር ነበር። ግን እንደምታዩት እዚህ ጋር ጂፒ ሲኤችኤፍ ኦል ኦቨር ዊክሊ ታርጌታችንን ነው ሂት ያደረገው። እንደጠበቅነው ፕራይስ ኤክስፓንድ አድርጎ ይህን ትሬን ላይ ሊኩዊዲቲዎች ኤንደን ይህንን ሀይ ይወስዳል ብለን ነበር። እንደምታዩት ነው ሀፕን ያደርገው ማለት ነው። ወደ ዩሮ ካርድ ስንመጣ ዩሮ ካርድም ላይ ኤክስፔክት ሳደርግ የነበረው ይህንንም ዊክሊ የዊክ 5 አናሊሲስን ካያችሁ ማርኬት ኦፕን እንዳደረገ ከዚህ አናዘር ሀይ ፕራይስ ይሰጠኛል ብዬ ነበር ኤክስፔክት ሳደርግ የነበረው እና ማርኬት ኦፕን አደረገ። እዚህ ጋር ለንደን ሴሽን ከመጀመሪያው በፊት ይህንን ተኝቼ አላየሁትም ነበረ። ፕራይስ ትቶንኛን ሄደ ማለት ነው አግሬሲቭሊ። ምንም እኔ ኦልሬዲ ስነሳ ፕራይስ እዚህ አካባቢ ነበር የነበረው ማለት ነው። ለንደን ሴሽን ሲጀምር ማለት ነው። ምንም ኢንትሪ አልሰጠንም። ፕራይስ አግሬሲቭሊ ኤክስፓንድ አደረገ እና አግሬሲቭሊ ኤክስፓንድ አደረገ፣ ይህንን ሃይ ብሬክ አደረገ ማለት ነው። አይ ዋዝ ኤክስፔክቲንግ ፎር ፕራይስ ቱ ሪትሬስ ወደዚህ ዞን እና አናዘር ሃይ እንዲሰጥ ማለት ነው። እንደምታዩትም ሪትሬስ ሲያደርግ ይህን ትሬን ላይ ሊኩዲቲ እየሰራ ነበር የመጣው ማለት ነው። ማክሰኞ ዕለት ፕራይስ ወደዚህ ኦርደር ብሎክ ሲመለስ ተመለሰ። በ50 ሚኒት እዚህ ጋር ስትራክቸር ሽፍት ሳገኝ
ሊሚት ኦርደር እዚህ ጋር አስቀመጥኩ፣ ግን እንደምታዩት ፕራይሱ ትቶኝ ሄደ እኔን ሳያስገባ ማለት ነው። አት ዲስ ታይም ይህን ሀፕን ሲያደርግ ፕራይስ ደግሞ ምን ፌል እያደረገ ነው? እነዚህን ሀዮች ፌል እያደረገ ነው። እነዚህን ኤዥያን ሀይ ሳይወስድ ምናምን ፌል እያደረገ ስለሆነ ኦኬ ፕሮባብሊ ድጋሚ ይህን ሎ ፕራይስ ይወስደዋል ብዬ አሰብኩና ሊሚት ኦርደሩን አጠፋው። ኢንዘን ፕራይስ ይህን ቴክ እስኪያደርግ ጠበቅኩት ማለት ነው። ወዲያው እንደምታዩት እዛው ለንደን ሴሽን ላይ ተመለሰ፣ ግን አልወሰደውም። ድጋሚ ሄደ፣ ድጋሚ መጣ እዚህ ጋር እና ፕራይስ ይህንን ሎ ወሰደው ማለት ነው። ይህንን ሎ ወሰደ። ግን የሚያናድደው ኒውዮርክ ሴሽን ላይ ኢንትሪ መሆን የነበረበት ሰምዌር ራውንድ ሂር ነበረ፣ ግን አግሬሲቭሊ ማርኬቱ ጀስት ፑሽ አረገ፣ ፓምፕ አረገ እና እዚች ጋር ሪትሬስ ሲያደርግ እዚህ አካባቢ ገቡት። ይህንንም በብሬክ ኢቭን ያወጡት ትሬዱ ማለት ነው። ኦል ኦቨር ቲፒ ፕራይስ ሳይነካ ድጋሚ አናዘር ብሬክ ኢቭን ወጣው ማለት ነው። እንደን ስቲል እንደምታዩት ፕራይስ ፌል እያደረገ ነው። ትሬን ላይ ሊኩዲቲዎች እዚህ ጋር ቢውልድ አፕ እያደረጉ ነው ብዬ አሰብኩኝ። እንደን ሮብለት ማርኬቱ ኦፕን ሲያደርግ እንደምታዩት ፕራይስ ድጋሚ እነዚህ ሎዎች ክሊር አረገ ዋንስ ሞር እንደን 15 ሚኒት ስትራክቸር ሽፍት ክሊር የሆነ ስትራክቸር ሽፍት እንኳን አልነበረውም። በዊክ ነበር የዘጋው። ኢቭን ዋን አወሩ ሪጀክሽን በሪጀክሽን ነው እንትን ያለው። እንደምታዩት አግሬሲቭሊ ሪጀክት አድርጎ ነው የተመለሰው። ግን በጣም ትሬዱ ላይ ኮንፊደንስ ስለነበርኩኝ ገባሁት። አናዘር ሉዝ እዚህ ጋር ሀፕን አረገ ማለት ነው። ሁለተኛው ሉዚንግ ትሬዳችን ይሄ የሆነ እንደምታዩት አፍተር ዛት ፕራይስ ዲፕሊ ሪትሬስ አረገ። ዘን ከዛ በኋላ ነው ኤክስፓንድ አድርጎ ድጋሚ ብሬኪን ሪተስት አድርጎ እዚህ ዞናችንን ሪስፔክት አድርጎ የሄደው ማለት ነው። ሌላ የገባው ትሬድ ጂቢፒ ኤዩዲ ነው። ጂቢፒ ኤዩዲ እና ዩሮ ኤዩዲ ካውንተር ትሬን ትሬድ ነበር እያየ የነበረው። ምክንያቱም ፕራይስ በጣም ኤክስፓንድ ስላደረገ እንደምታዩት እዚህ ጋር ስትራክቸር ፎርወርድ ስትራክቸር ሽፍት ስላለን ፕሮባብሊ ወደታቸው ይወርዳል ብዬ ኤክስፔክት እያደረኩት ነበር። and then what happened is እዚህ ጋር ዱፕሊኬት ላድርገውና አንድ ላይ ጎን ለጎን ኦኬ ሶ ወደ ጂፒኤዩዲ እንሂድና እንደምታዩት እዚህ ጋር ማርኬቱ ጀስት ዝም ብሎ ሀይ እየሰራ ነው ሄደው። ሶ እዚህ ጋር ልገባው ነበረ፣ ግን ይሄ የኔ ስትራቴጂ ላይ እንደዚህ አይነት ኢንትሪ ብዙ አልጠቀምም። ሪስኪ የሆነ አሁን ነው እንደዚህ አይነት ብዙ ሀፕን እያደረጉ ስለሆነ ጀስት ፕራይስ ትክክለኛ ሽፍት ሳይሰጥ እንደዚህ አይነት አካሄዶችን ተደጋጋሚ እያየው ስለሆነ ነው ጀስት ማርካውት ያደረኩት እንጂ እንደዚህ አይነት ኢንትሪዎችን አልገባም። ሶ በዛ ምክንያት ነው ይሄንን የተውኩት። ግን እዚህ ጋር እንደምታዩት ጂፒኤዩዲ መጣ፣ ኤዥያን ሃይን ወሰደ፣ ማርኬት ስትራክቸር ሽፍት ሰጠ። ፈርስት ኢንትሪ ዋዝ ሂር። ይህን አላየሁትም ነበረ። ድጋሚ ሽፍት እስኪያደርግ ጠብቄ እዚህ ጋር ገባሁት ማለት ነው። ሌላ አናዘር ሎስ እዚህ ጋር ሀፕን አደረገ ማለት ነው በዚህ ዊክ። በዚህ ዊክ ታዲያ እነዚህ ሶስት ሎሶች ሀፕን አደረገ። ግን ግራ ያጋባኝ ነገር ዩሮ ኤዩዲ እና ጂፒኤዩዲ ተመሳሳይ ሙቭ ሊኖራቸው ይገባ ነበር ብዬ አስባለሁ። ግን እንደምታዩት ይሄኛው ወደታች እየወረደ ሪስፔክት አድርጎ እየወረደ ነው። አሁን ኢቭን ፎር አወሩ ምናምን ብታዩት ኤክስፔክት እንዳደረኩት ማርኬት ብሬክ እያደረገ አሁንም ብሬክ እያደረገ ወደታች እየሄደ ነው። ጂቢፒ ኤዩዲ ግን ያንን ሪስፔክት እያደረገ አይደለም። ለምን እንደሆነ ብዙ አሮን አልተረዳሁትም። ሜይ ቢ ማርኬት ቼንጅ እያደረገ ሊሆን ይችላል። ተመሳሳይ እዚህ ጋር ዩሮ ካድ ካያችሁት ይህን ትሬድ ስገባ ሩብለት ጂቢፒ ካድን እዚህ ኤክስፔክት እያደረኩት ነበር ዋንስ ይህን ሎ ወስዶ ኤክስፓንድ እንዲያደርግ። ግን እንደምታዩት ይህን ሎ ሳይወስድ ጂቢፒ ካድ በጣም ኤክስፓንድ አደረገ። በአንጻሩ ደግሞ ዩሮ ካድ ደግሞ ዝም ብሎ ወደታች እየወረደ ነበር ነው። እንደዚህ አይነት ዊርድ የሆኑ ነገሮችን በሳምንት የታዘብኩት ነው። ሌላው ኢፍ ዩ ሪሜምበር ፍሮም አወር ዊክሊ አናሊሲስ ኤዩዲሲኤችኤፍን ስጠብቀው የነበረው ከዚህ ዋን አወሩን ብናየው አሪፍ ነው። እዚህ ጋር ያለውን ትሬን ላይ ሊኩዲቲ ኢፍ ዩ ሪሜምበር እዚህ ጋር ያለውን ሊኩዲቲ ፕራይስ ወስዶ ስትራክቸር ሽፍት ካገኘን እንገባለን ብዬ ነበር። እንዳልኳችሁ ፕራይስ ወሰደው፣ እዚህ ጋር ስትራክቸር ሽፍት አገኘን። እንዳልኳችሁ ነው ክሊር የሆነ ኢንትሪ አልሰጠኝም እንጂ እዚህ አካባቢ ሊገባው እያየሁት ነበረ። ከዛ ኤክስፓንድ አረገ፣ ድጋሜ ፌል አረገ። ይህንን ይወስዷል ብዬ ይህን ሊኩዲቲ ይወስዳል ብዬ ነበረ፣ ወሰደ። ግን ኢንትሪ አልሰጠኝም። እንደምታዩት ዝም ብሎ ፕራይስ ኮንሶሊዴት ሲያደርግ ነው የጨረሰው። ሌላው ዩኤስዲ ካድ ምንም ደህና ትሬድ አላገኘንም። ይህንንም አልገባንም።
ዩኤስ ኦይልም ዝም ብሎ ወደታች እየወረደ ነው። አሁን አይ ዶንት ኖ ምን ማድረግ እንዳለብኝ አላውቅም። ሜይ ቢ $5 ምናምን ሪስክ እያደረኩ ከዚህ በኋላ ትሬድ አደርጋለሁ ብዬ አስባለሁ። በጣም አሁን እየፈተነኝ ያለው ነገር እንደምታዩት በዚህ ሳምንት ጂፒሲ ቺፍ አይ ዋዝ ራይት አባውት ዘ ሙቭ ዩሮካድ ተመሳሳይ ማለት ከዚህ ጀምሮ ልክ ነኝ። ድጋሚ ኤክስፓንድ እንደሚያደርግ ልክ ነኝ። ኢንትሪ ላይ ነው አይ ቲንክ እየተቸገርኩ ያለው። ኢቭን ዩዲሲ ቺፍ እዚህ ጋር ብሬክ አድርጎ ይህን ሊኩዲቲ ወስዶ ስትራክቸር ሽፍት ካገኘው ገባዋለሁ ብዬ ነበር። አጌን እዚህ ጋር ምንም ኢንትሪ ስላላገኘው አልገባውም ይችን ኤክስፓንሽን ማለት ነው። እና አሁን ምን ማድረግ እንዳለብኝ እስቲ ሜይ ቢ የማርኬቱ ሜይ ቢ ቼንጅ እያደረገ ሊሆን ስለሚሆን ይችላል። ሜይ ቢ ባክቴስት ማድረግ ሊኖርብኝም ይችላል። አሮ ነው እስቲ ዊል ሲ ብቻ ሜይ ቢ ኔክስት ዊክ አካውንቱን ብሎ እናደርገዋለን ኦር ሪከቨር እናደርገዋለን። አሩን ነው ብቻ አብረን የምናየው